ወይኔ ትናንትና ያለቀስኩት ለዚህ ሁሉ ነው። ውድ የቻናላችን ቤተሰቦች ሀይሚዬን አገናኙኝ ብዬ ዛሬ ያየሁት ነገር አልቀስ 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 ይለኛል። ውድ የቻናላችን ቤተሰቦች እነሆ አስቡት፣ እጅግ ሀይሚዬ ናፍቄ ሀይሚዬ በማይጠበቅ ሁኔታ ዳንዬ ጸጉሯን እየዳበሳት መጣ። አይችልም ሰኞ ቀን ላይ አይሆንም ምለው ለዚህ ነው። አረ ሶፍት ግዙልኝ፣ እኔ በፍቅር ዓለም አንበረክካለሁ። ዳንዬ ሌላ ዓለም ጸጉሯን እየዳበሰ እንግዲህ ውድ የቻናላችን ቤተሰቦች እጅግ በጣም ያልተጠበቀ ክስተት ነው ዛሬ ያየነው። ዳንዬና እጅግ ተናፋቂዋ ሀይሚዬ አንድ ላይ ሆነው ዳበስ ያረጋት ማን ተከሰተች? እጅግ በጣም ጥሩ ለአይን ለወንድ ልጅ አይን እርካታ አለባበስ የለበሰችው ሶስዬ ብቅ አለች። እንግዲህ ወደ ቻናላችን ቤተሰብ ህይወት አትታመንም ሴት አትታመንም ማለት እዚህ ጋር ነው። እጅግ ናፍቀናት በናፍቆቷ እሁድን አልፈን ሰኞ ላይ የተከሰት ነው ከዴሊ ሙቪ እረ ሀይሚዬን ስል በመጨረሻ ማየዋት ከማን ጋር? ከዳኒ ሮስት ጋር። ዳኒዬ እጅግ ውስጡ ማየት ደስ ይላታል። እንግዲህ አይታወቅም ወደ ቻናላችን ቤተሰቦች አካሄዱን ሚስጥሩን የጅንጀና ስታይሉ እኛ ፊት ለፊት እናገራ፣ እናንተ በኮሜንት ትሰድቡናላችሁ። ሀይሚዬ ዛሬ ምን አለች? አረ ልጁ ከሆነ በሰላም ሁኔታ ነው ላነጋግረው ነው የምጫወት አለች። የምን ማነጋገር ነው? እጅግ ሶስትዬ እንቧ ጸብ 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 እያለ እጅግ ጸብ ጸብ እያለ ውድ ቻናላችን ቤተሰቦች አስቡት። እያንዳንዱ ነገር ምን ይሻላል ብላ አስባ ዳንኤል ለመጠየቅ ስትሄድ ያየችው ነገር እጅግ በጣም ገራሚ ነው። እኛም ያልጠበቅነው ነገር እነሆ ተከስቷል። ሀይሚዬ እጅግ ከባሏ ጠላት ጋር አንገት ለአንገት ሊተናነቁ የሚፈላለጉት ጋር ተገኘች። እኛም በፍቅርሽ ወድቀናል እያለን ሀሳብ አስተያየቶቻችን በኮሜንት እየገለጽንላል። ኧረ ሀይሚዬ መቼ ነው ሰብስክራይብ የምታደርገው እንጂ ይህንን ዩቲዩብ ቻናል እያለን ያልተጠበቀ ሁኔታ ተከሰተ። ከዳንዬ ጋር ማንም በሌለበት ሁኔታ ሶፋ ላይ ደቅ ብላ ስታወራ እጅግ ለአይን ጉጉት የመሰለችው እጅግ ሶስዬ ለወንድ ልጅ የአይን እርካታ የመሰለ ጭኖቿን ብልጭ 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 እያደረገች ብቅ አላለችም። እንግዲህ አይኖች ሁሉ ወደ ሶስዬ ጭኖች ሲያመሩ የወንዶች ሴቶች እያዩ ተቃጥለዋሉ። እንግዲህ ወደ ዋናው ነጥብ ስንሄድ ዛሬ ሶስዬ ቅርሳ ጠይቃ ዳኒ ቤት ለመገኘት አንድ ሁለት እያለች እያወራችን ትገኛለች። እኛም ማራ ያካሄዱ እንዴት ነው እያለን እየገመገምን ወደ እናንተ ልናደርስላችሁ። እንግዲህ ውድ ቻናላችን ቤተሰቦች ሶስዬ ተናዳ ያንዳንዱን ነገር ምንድን ነው ይሄ ነገር ስትል እኔ እኮ ቤተሰቦች የዳኒ ቤተሰቦች ውድ ቻናላችን የመሰከስ ጣሪያ ላይ ነክቼ ለወርድ ነው ውድ ቻናላ በቃ እኔ በሀይሚ ፍቅር ክንፍ ብዬ ያለው የሆነ ሰው ሲወስድብኝ ንግግሬ ራሱ ጠፋብኝ። እኔ ትናንትና ምን አልኩኝ? እረች ሀይሚ የምትባል ልጅ አገናኙኝ በፍቅር ዓለም ከንፌላታለሁ ስል ማን አጠገብ ተገኘች? ዳኒ አጠገብ ተገኘች። እነሆ ዛሬ ከዳኒ አጠገብ እጅግ ኮምፎርታብል በሆነ ሶፋቸው ዳኒ አጠገብ ሶስዬ ተገኘች። ኖ ዳኒ አጠገብ አልሚዬ ማን ነው? አልሚ ማለት የቀድሞ የነ ዳኒና የነ ሀይሚ የነ ቡራ የነ ብሩኬ የነ ሀይሚዬ ጎረቤት የሆነች ትላንትና አልሚዬ ብዬ ነግራቸዋለሁ። እጅግ ያሳደገቻቸው እጅና እጃቸውን ቆንጥጣ ያሳደገቻቸው ናት። ሶስዬ ዛሬ ምን አለች? እጅግም በዋ እየተናነቀ ሄዳ እረ ከዚህ በፊት የሰራውን ነገር ይቅርታ በሉኝ ብላ ስታስብ ዳኒ ያልተጠበቀ ሁኔታ ከስታል። አልሚዬን ማነች? እኔ እንግዲህ ውዴ ቻናላች ስወድም እንደዛው ነው፣ ስረሳም እንደዛው ነው። አልሚዬ የምለው ሀይሚዬ ማለት ይሄ ነው። ውዴ ቻናላችን ቤተሰብ አስቡት። ዛሬ አጀብ ነው። አጀብ ነው ያልነው። ሶስዬ ዳንኤልን ይቅርታ ብላ አምባዋን እያዘራች ሄዳ እሱ ጋር ስልክ አላነሳ ሲለኝ
በእሱ በኩል ነው ያገኘሁት። እህቱን ይቅርታ በይልኝ ብላ እጅግ በጣም አክብራ የወደፊት ባሌ ነው ብላ አስባ ነው ይቅርታ በይልኝ ብላ ስታስብ ያልተጠበቀ ሁኔታ ነው የተከሰተው። መኪና ያለፈ ነው። ውድ ቻናላችን ቤተሰቦች እጅግ በጣም ያልተጠበቀ ሁኔታ ሶስዬ ገጠማት። ምን ገጠማት እንዳያችሁት ነው። ዳንዬና እጅግ እኔ መወዳት ምናፍቃት የልቤ ትርሳ የሆነችው ሀይሚዬ ከዳኒ ጋር ጸጉሯን እየዳበሰላት። ግን ወደ ቻናላችን ቤተሰቦች ወንድ ልጅ ሲወድ በቃ ምናምን እንትን ነው የሚባለው። ሴት ልጅ የፍቅር አታውቅም መውደቂያን አታውቅም የሚባለው እውነት ነው። እንግዲህ ያንን ቡራ ትናንትና በራሴ አቋም ሄጅ ያለው እሷን በራሷ አቋም ትሂድ ብለው ለካ እውነቱን ነው። እኛ እስዬ አልማዝ የነገሩን ይዘን ወደ እናንተ ልናደርስላችሁ እየተጻጻፍን እያለ ያልተጠበቀና እስዬ አልማዝ መረጃቸውን ፉልሽ የሚያደርግ ነገር አየን። ምንድን ነው ያም ነገር? እጅግ ተናፋቂዋ የጨረቃ ፋሚሊ የነገስታት ንጉስ ሚስት የሆነችው እጅግ ንግስታችን ሀይሚዬ በዳኒ አጠገብ ተቀምጣ ብቻውን ወንድ ልጅ ውድ ቻናላችን ቤተሰቦች አስባችሁታል? ብቻውን ሆኖ አንድ ሴት ካገኘ አስምጦ አልጋ ላይ ማንፈራፈር ባህሪው 99% ነው። እኛ እዚህ በፍቅር እንቃጠላለን። ዳኒ በሀይሚዬ ጭን ውስጥ ይቃጠላል። ልዩነታችን ያ ነው። ውድ ቻናላችን ቤተሰቦች እነሆ እስኪ በምን ነው የሚደመደመው የሚለውን የቪዲዮ መጨረሻ ላየው። እኔ በንዴት ወደ እናንተን ለመተረክ ነው የተንደረደርኩት። ሶስዬ ራሱ እቃዎችን እየወረወረች ትገኛለች። ምንድነው ምክንያታቸው የሚለውን እስኪ እንትናም ያሰባበለች ነው። ሀይሚዬ የልባችን ንግስት ዛሬ የልባችን ንግስት ከመሆን ወርዳለች። እነሆ ምንድነው ማስተባበያ ስጠች የሚለውን ወደ እናንተ ጥር ምጥን ባለመልኩ ልናቀርብላችሁ ነው። መልካም ቆይታ ብለናል። እንግዲህ ውድ ቻናላችን ቤተሰቦች በመጨረሻ ሶስዬ እጅግ በጣም ማለት ነው ተናዳና ተበሳይታ እነሆ ዳንዬን እየወቀሰችው፣ ኧረ አንተ ግን አረባም የኔ እንደዛ ሞሞ ተግመጥመጥ አሁን የሀይሚዬ ልትግመጥመጥ ነው ወይ ምናምን ብለው ጥለው ስትሄድ፣ ኧረ አንቺ እንደምታስቢው አይደለም ትላለች ጨረቃችን ዛሬ ተሳሳተች። እጅግ በጣም ሰኞ ሰው አይናፍቀኝ የምለው ለካ ወድጄ ነው። ውድ ቻናላችን ትናንትና እንደናፈኳት ዛሬ አልናፈኳትም ነበር። እኔ ደግሞ ሰው ሳልናፍቅ ስቀር እንደዚህ ነው ብዬ ተሰናበትኳችሁ። እናንተም ለዚህ ቤት አዲስ ከሆነ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጋብዘናችሁ። ባባይ ቻው ብለናል። መልካም ሁሉ ተመኘንላችሁ። ቻው ባባይ